ተጠንቀቁ። ሚካኤልን መንቀፍ ማለት በሌላ ቋንቋ አባትየውን ፈርቶ በልጁ በኩል አባቱን መሳደብ ማለት። ኦርቶዶክሳዊ ተዋሕዶ ቤተሰብ ልብ አድርጉ። ስሜ በሱ ላይ ነውና አለ። በማን ላይ? በሚካኤል ላይ ነውና። ሚካኤል ብያለሁ አይደለም? ገብር ብያለሁ። አሁን ለምሳሌ እኔ እሸቱ ብሎ ፈርስትኔም ነው፣ አለማየሁ ሚድልኔም ነው፣ እሸቴ ላስትኔም ነው። አሁን ሚካኤል ሚድልኔሙ ላስትኔሙ እግዚአብሔር። እየሰማችሁ ነው? ምክንያቱም መላእክት አባት አላቸው። ጎበዝ፣ መላእክት አባት አላቸው ወይ? አላቸው። ይሄና ሳይለይ ቤት አለ። መላእክት እኔና እናንተ ሴትና ወንድ ተጋብተው እንደሚወልዱ ነው የተወለዱት አይደለም? አሜን። መላእክት አባት አላቸው? እናት አላቸው? አባታቸው ማን ነው? እናታቸው ማን ነው? እግዚአብሔር ነው። ስለዚህ ሚካኤልን የአባትህ ስም ማን ነው ቢባል ማን ነው የሚለው? አንተ ማን ነው? ስም አንተ ማርሸት ስም ማን ነው? ማርሸት ማርሸት የአባትህ ስም ነጋሽ ነጋሽ። አየህ አንተ የአንተ አባት አቶ ነጋሽ ናቸው አይደል? አሁን ሚካኤል ስም ማን ነው ብትለው ሚካኤል አባት ብትለው ማን ነው የሚለው? እግዚአብሔር አባት አለው የለው? ስሜ በሱ ላይ ነውና ማለት አባቱን ይልኝ ማለት ነው። አያችሁ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መላእክትን የምታከብር ማን ስላከበራቸው ነው? እግዚአብሔር ስላከበራቸው ነው። ሌላው በመዝሙረ ዳዊት 90 ቁጥር 8 ጀምራችሁ አንቡ። ክፉ በሉ አንድ ላይ ወደ አንተ አይቀርብም። ምን አይሆንም? ወደ ማን? ወደ እግዚአብሔር። ወደ ማን? ወደ ቸርኩስ ምን ላይ ይቀርብ? በደም ስሙ። ይቀርብ እኮ ያቤከ ግዙ እንዳለው ብዬ ነው። ክፉ በሉ ወደ አንተ አይቀርብም። ወደ ማን? ወደ ማርሸት፣ ወደ እኔ፣ ወደ አንተ። አንቺ አስቴር እዛ ጋ ያለሽ ወርቄ ጌጤ በላይ ነሽ። ወደ አንቺ አይቀርብም በላቸው። ወደ አንተ አይቀርብም። ክፉ ወደ ማን አይቀርብም? ወደ እኔ በል። ወደ እኔ ክፉ ወደ ማን አይቀርብም? ወደ እኔ። ወደ እኛ፣ ወደ አንተ፣ ወደ እኔ ምን አይቀርብም? ምን አይቀርብም? ክፉ ነገር አይቀርብም። ወይበው መቅሰፍት ቤተከ፣ መቅሰፍትን በሉ ወደ ቤትህ አይገባም። ወደ እናንተ አቅርቡት። መቅሰፍትን ወደ ምን? ወደ ምን? ወደ ቤታችን ምን አይሆንም? አይገባም። ክፉ ወደ ማን አይቀርብም? መቅሰፍት ወደ የት አይገባም? ወደ እኛ ቤት አይገባም አለና ቅዱስ ዳዊት መጽሐፍ ቅዱስ እየነገርኳቸው መዝሙረ ዳዊት 90 ቁጥር 8 እና 9 ምክንያቱ ለምን ክፉ ወደኛ አይቀርብም፣ ለምን ወደ መቅሰፍት ወደ ቤታችን አይገባም ብለን ብንጠይቀው ቅዱስ ዳዊት ምን ይለናል መሰላችሁ? እስመ ለመላእክቲሁ ይእዝዞሙ በእንቲአከ፣ መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋልና። ክፉ ወደ ማን አይቀርብም? መቅሰፍት ወደ ማን አይገባም? ወደ ለምን? መላእክቱን ያዛቸዋል። መላእክቱ ስለማን ያዛቸዋል? ስለአንተ፣ ስለአንቺ፣ ስለኔ፣ ስለኛ ላመኑበት ሁሉ ምን ያደርጋቸዋል? ያዛቸዋል። ከመ ይዕቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ምን ያደርጉ ዘንድ? ይጠብቁ ዘንድ። እንዴት ደስ ይላል! በመንገድ ሁሉ ይጠብቁ ዘንድ። ወበእዴዊሆሙ ያነስቡከ፣ ያንስቡከ፣ በእጆቻቸው ምን ያደርጓል? ያነሱሃል። ብትወድቅ ከመ ይትተአቀብ በእብን እግርከ፣ እግርህ እንዳትሰነካከል ይጠብቁሃል። እነማን ናቸው የሚጠብቁ? እነማን ናቸው? ማን አሰማርቷቸው? ማን አዟቸው? እስኪ አሁን ለምሳሌ ከእናንተ ብዙ በጎች ያሉት ሰው ልጅ የሚጠብቅ ከሌለው ምን ይቀጥራል? ምን ይቀጥራል? እረኛ የሚቀጥረው ለእረኛው አስቦ ነው ለበጎቹ? አቤት፣ ለበጎቹ አስቦ ነው። እኛ የክርስቶስ በጎች ነን። ዋናው የእረኞቹ አለቃ እግዚአብሔር ነው። ሳር ሳይሆን ስጋውን ያበላል፣ ውሃ ሳይሆን ደሙን ያጠጣል፣ በበረት ሳይሆን በመንግስተ ሰማያት ያጎረን ያስገባል፣ በመስቀሉ የሚጠብቀን እረኞች። እኛ የማን በጎች ነን? የክርስቶስ እረኞች። ማንን አሰማራልን? መላእክትን አሰማራልን። የመጨረሻ
የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ደግሞ እንዲህ ተብሎ ተጻፈ። ዕቁ ኢታስተሐቅርዎሙ ለአሐዱ እምሉ ንዑሳን ኢታስተሐቅርዎ ከነዚህ ከታናናሾቹ በደንብ ስሙ። ከነማን? ከነዚህ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቁ። ከነማን? ምኑን እንዳትንቁ? ትንንሽ ማለት ከናንተ በመልክ ያነሰ፣ ጤና የሌለው፣ ገንዘብ የሌለው፣ ዘመድ የሌለው፣ ገንዘብ የከዳው፣ ጤና የከዳው፣ ዘመድ የከዳው፣ ጊዜ የከዳው፣ ነግዶ የከሰረ፣ ጤንነቱ የታጎለ፣ ጉዳይ አይፈጽምልንም ብለን የናቅነው፣ የጠላነው፣ ችላ ያልነው ተራሰዋል አይደለም? እሱን እንዳትንቁ ምን በሉ ተጠንቀቁ አለና ጌታ ምን አለ? ይገርመኛል። እብለክሙ ከመ መላእክቲሆሙ ይሬኡ ወትረ ገጾ ናዌ ዘበሰማያት። እውነት እላችኋለሁ መላእክቶቻቸው የአባቴን ፊት በሰማይ ያያሉና። መላእክቶቻቸው የእነማን መላእክት? አቤት ይህን የሚለስ የእነማን መላእክት? እንዳትንቁ ተጠንቀቁ የተባለው እነማን ነው? ታናናሾቹ ነው አይደለም? የእነሱ ምኖቻቸው መላእክቶቻቸው በሰማይ የማንን ፊት ያያሉ? የእግዚአብሔርን ፊት ያያሉ። አሁን አንተ ለምሳሌ በጣም ሁሉ ጊዜ እናገረው ነው። አሁን ሰርግ ስታዘጋጁና ሰው ስትጠሩ ሁሉ ሰው ነው የምትጠሩት? ንገሩኝ። ሀብታም ከሆነ መኪና ያለው ከሆነ ከሁሉ አስቀድሞ ለማን ነው የሚደርሰው? ለዛ ሰውዬ ነው። እንዳይረሳው እንደውም ባገኘነው ቁጥር አቶ እንትና እንዳይረሱት እንግዲህ እያሳሳቅን እንቀሰቅሰዋለን። ለምን? ቆርቆሮ አለዋ መቶ ገንዘብ ጣል ያደርጋላ። ትኩረት ሰጠ። አንዳንድ ሰዎች ደግሞ አሉ ቢመጡም ጥሩ ነው፣ ኧረ ቢቀሩም ችግር የለም የምንላቸው ሰዎች አሉ። ትኩረት የማይሰጧቸው። አሁን ለቅሶዬን በላኝ ብላችሁ ስሙን ያጠፋችሁ ሰው የለም? እንደዛ ሆኖ ለቅሶ ሳይደርሳችሁ ቀርቶ ትኩረት የነሳችሁ ሰው የለም? ቢመጣም ቢቀርም ትርጉም የሌለው ብለን እነዛን ሰዎች አትናቋቸው፣ ትኩረት ስጧቸው አለ ጌታ። ለምን? እናንተ ብትንቋቸውም መላእክት የነሱ ዘበኞቻቸው ናቸው፣ ጠባቂዎቻቸው ናቸው። ዛሬ ባለስልጣኖች በምን አጅብ እንደሚሄዱ ታውቃላችሁ አይደለ? ብዙ መኪና እነሱ አንዱ መኪና ውስጥ ነው 5-6 መኪና አጅቦ ይሄዳል። ወታደር ፖሊስ አጅቦ ይሄዳል። እነዚህ የተናቁት ሰዎች ጤና የጎደላቸው፣ የከሰሩ፣ ዘመድ የከዳቸው፣ ዓለም የከዳቸው፣ ቀን የጨለመባቸው፣ ትኩረት የማንሰጣቸው ሰዎች አጃቢ አላቸው። እግዚአብሔር ግን የሚለን የነዚህ ሰዎች አጃቢዎች የሰለጠኑ ፖሊሶች ቅልብ ወታደሮች አይደሉም። መላእክት ያጅቧቸዋልና ልብ አድርጉ እንዳታንቋሽሿቸው ነው የሚለው። ጠባቂ መልአክ አላቸው ማለት። ስለዚህ ምዕመናን ጠባቂ መልአክ አለን የለንም? ማን አሰማርቶልን? እግዚአብሔር አሰማርቶ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለመላእክት ቦታ ሰጥታ ስለ ሚካኤል ስለ ገብርኤል የምናስተምረው እግዚአብሔር ስላዘዘ ነው። መጽሐፍ ቅዱስ ስላዘዘ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን 1 ቁጥር 14 ላይ ወመላእክትሰ መንፈስ ሙንቱ መላእክት ምንድናቸው ትለኝ እንደሆነ መላእክትማ ለይትፈነው ለመልክ በእንተ እልሃለውም ይረሱ ሕይወተ ዘላለም የዘላለም ሕይወትን ለመውረስ የተዘጋጁ ክርስቲያኖችን ለማገዝ፣ ለመርዳት፣ ለመላላክ የተፈጠሩ የተዘጋጁ ረቂቃን መናፍስት ናቸው ይላል። ስለዚህ ካወቅንበት መላእክት ተላላኪዎቻችን፣ አገልጋዮቻችን፣ ዘበኞቻችን፣ ጠባቂዎቻችን ናቸው። ካላወቅንበት ደግሞ አጥፊዎቻችን ናቸው። ሰይፈ